እ እ ትናነከዋይ እንደዚህ አይነት ጌጃ ጌጃ ቸከሶች ስማ የሲሴፍ እርዳታ እንትን ተረጂዎች ናቸው እንዳለ ሲሴፍ እየረዳቸው ያሳደጋቸው እግዚአብሔርን ካሜራ ቢያበረውን ፊታቸው ሲያስጠላ የተሸካሚ ፊት ነው ያላቸው። ዘኒት ቅባት ፊታቸውን እየተለቀለቁ ያደጉ ድሃ የድሃ ልጆች ዝምባሞች። ክርስትዬ ደህና ነሽልኛ? ቤላዬ የኔ ቆንጆዬ እንዴት ነህ? ደህና ነኝ። ዛሬም ልታቆሚበት ነው ይዝ በእናትህ እኔ በጣም ስለምወድክ እንዳትሰድበኝ እሺ? እሺ ዛሬ ምን የምትነግሪኝ ነገር አለ ክርስቲ? ዛሬ ማርያም ትላንት ስጠብቅህ ዝም ብዬ ቀጥ አድርጌ እየጠበቅኩ ነበረ። ትላንት አልገባህም? የሆነ ጊዜ ካልኩት በኋላ ማለት አልገባኝም። እቺ ሁሌ ሆሪ ነሽ እንዴ? የሆነ ጊዜ እንደዚህ ሁሌ ሆርኒ ነሽ? ምናክ ያ ነው ዛሬ ነኝ ላይክ የሆነ ሰዓት ላይ ብርክት ብለህ እንትን ካልከኝ በኋላ አሁን ኦኬ አሁንም ልሰጪ ነው ድጋሚ ነው ቤላዬ ነው። አይ ፍታ በል ደግሞ ላይክ የሆነ ሰዓት አስገባኛለህ ይመች አስወጣኝ። አሁን አሬ ክርስቲ ከማስወጣት በፊት እስኪ አንድ ስቶሪ ንገሪኝ። አንቺን ከማስወጣት በፊት አንድ ስቶሪ ንገሪኝ። ላይክ ስቶሪ ምንም ስቶሪ ስለዚህ አርቲስት ስላንተ ነው ያለኝ። ስላንተ ምን ስላንተ ነው ማውራት ፈልገው። ስለኔ ምን ማውራት ፈልገው? ላይ ያወራባህን በጣም የነስረኛው አገባህን በጣም ነው ትችላውደን አይደል? አይሰማም ጆሮ ዛሬ ምንድን ነው? በጣም ነው የምትችለው። ደናደ ክርስቲ ጊዜያችንን እንቆጥብና ምን እያልሽ ነበር? አልሰማሁሽ እኮ ቤላዬ ስላንተ ነው ማውራት የምፈልገው። በጣም ትችላለህ። ደናደ ነው ያልኩህ። በቃ ሁሌ ሰላም ብለሽ ለመውጣት ነው። እንደዛ ከሆነ አስወጣሻለሁ። በእውነት ሁለተኛ ክርስቲ ለሰላምታ ቢሆን ገስት ተደርድረዋል የሚያዝጉኝ ሴቶች። ሰላም ነህ እንዴት ነህ ትመቸኛለህ። እኔ ለዛ የተለየ ሀሳብ አለኝ። ልጠጣና ላይክ በመሀል አስገባኝ ክፍልክ ገባ። እስከዛ በወጣስ መሀል እንዴ እኔ ሳልጠባልማ አትወጣም ቤቢዬ። ላይክ ሲያምር አስገባኝ። ግንባር ፊድም ናያትልደጋት ከቆሼ በጣም መጀመሪያ ዱርዬ ነፃ አውጪ ግንባር የምትባሉ ቦርኮ ዱርዬነት አራዳነት መስሏል። ገንዘብ ይዘህ ተገኝ። የምሬ ነው እግዚአብሔርን። ዱርዬነት እርድና አይደለም። እፈግ 2000ዎቹ ላይ የቀረ በጣ ከዚህ ብሎ ታርቂያለሁ። ቦርኮ የተባልኩ እንዳትገባኝ ቤት መሀይም ሰገጤ ዱርዬ ለእናቱ እንትናገለ እንደዚህ ዱርዬ እኮ ለእናቱ እንደዚህ እርድና መስሏል። ፋራ የሀገር ሰገጤ ነህ ገብርኤልን። ይሄ እርድና አይደለም። ጋዛ ምናምን ብለህ ግን ብለህ ይጽፈህ ዱርዬ እኮ እናትህ ልደት ሰገጤ። እንደናንተ አይነት ሰገጤ የአዳማ ልጅ ይሻላል ክርስቶስን ከእናንተ የአዳማ ልጅ ይግደልን። ፋራ ነህ። እንደዚህ አራዳ ነኝ ብለህ የምታወራ ሲጀምር ፋራ ነህ። አዲስ አበባ ተወልደህ አራዳ ነኝ ብለህ የምታወራ ካለ እንዳለ ፋራ ነህ። ገብቶሻል። እርድና እኮ ለእናትህ እንዲሰርተህ ምን ለእናትህ የታክሲ እየፈለጥክ የጫት እየፈለጥክ እናትን እያስለቀስክ እንደዛ አለ እንዴ? የራስን ስራ ሰርተህ ወጣ ብለህ እንደ ወጣ ብለህ የሰው ፊት እያየህ የራስን ገንዘብ አምጥተህ ማዘርን ስትረዳ ነው እርድና።